ሰላም የናርዶስ ልዩ ዩቲዩብ ቤተሰቦች እንደምን ዋላችሁ? እንደምን ሰነበታችሁ? ሰላም ናችሁ? እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ዓመታዊ ክብረ በዓሉ በሰላም በጤና አደረሳችሁ አደረሰን። የቸሩ መድኃኔዓለም በረከቱ ተማላጅነቱ ይቅርባይነቱ ቸርነቱ በስቶ በሰላም በጤና ጠብቆ ለዚህ ሰዓት ለዚህ ቀን ለዚህ ዓመታዊ ክብረ በዓል ስላደረሰን ክብር ምስጋና ለእርሱ ይሁን። እንግዲህ መጋቢት 27 ሁሌም ጌታችን መድኃኒታችን ኢየሱስ ክርስቶስ የአዳምን ልጅ ከሞት ያዳነበት የማይሞተው የሞቶ እኛን በሕይወት እንድንኖር ያደረገን የዕዳ ደብዳቤያችንን ሁሉ የደመሰሰበት ታላቅ በዓል ስለሆነ እንኳን በድጋሚ አደረሳችሁ አደረሰን። የእሱ ቸርነት የማያልቅ ነውና እኛ እየበደልነው እሱ በቸርነቱ እሱ እየታገሰን እሱ እየጠበቀን እንደ ኃጢአታችን ሳይሆን በቸርነቱ ይቅር እያለን ለዚህ ዕለት አድርሶናልና እግዚአብሔር ይመስገን። እንግዲህ ዛሬ ደስ በሚል ሁኔታ እንደምታዩት በታላቅ ድምቀት እግዚአብሔር ፈቅዶልን እንደዚህ አከበርን ማለት ነው። እና እናንተም በያላችሁበት በሀገር ውስጥም ከሀገር ውጭም ያላችሁ ኢትዮጵያውያን ሰላማችሁን አብዝቶ ጤናችሁን አብዝቶ የሥራ ገበታችሁን ባርኮ በሰላም በያላችሁበት ይጠብቃችሁ። ቸሩ መድኃኔዓለም የዓለም መድኃኒት ገናናው ንጉሥ እሱ ይጠብቀን በያለንበት። እንግዲህ እሱ ሁሉን ማድረግ እየቻለ የሰው ልጅ ሊያስተምር የማይሞተው ሞቷል፣ የማይሰቀለው ተሰቅሏል። በቀራንዮ አደባባይ ሰቅለውም ደግሞ እንዲሁ ተዘባብተውበታል፣ ብዙ ነገር ደርሶበታል። ብቻ የእሱ ታሪክ ብዙ ነው። በእኔ አንደበት በኮልታፋ አንደበቴ የሚነገር አይደለምና እግዚአብሔር ሁሌም ፍቅር ነው፣ በፍቅር ያኑራል። የእሱ ቸርነት ሁሌም የማይሰለች ነው፣ ስሙ የማይጠገብ ነው። እንግዲህ ሁሉም እሱ ሲፈቅድ ነውና የሚሆነው። በመጀመሪያ ጤናችን ይስጠን፣ ከዛ ደግሞ ሀገራችንን ኢትዮጵያን ሰላም ያድርግልን። እንግዲህ ዛሬ የመድኃኔዓለም ጽላት ባለበት ሁሉ ወጦ ሀገራችንን ሲባርከው ነው እንግዲህ የዋለውና የእሱ በረከት ይድረሳችሁ በያላችሁበት ውድ ኢትዮጵያውያን። እጅግ ያምራል አከባበሩ። እንዲሁም ደግሞ ሰንበት ስለሆነ ብዙ ሕዝብ ነውና የነበረው እንደዚህ ሞቅ ደመቅ ባለ ሁኔታ አክብረን ወደ ቤታችን ተመለስን ማለት ነውና የእናንተም ደግሞ እንግዲህ ያው በረከቱ እሱ ወንዙ ጋራው ሸንተረሩ አይከልለውምና ሁሉንም የፈጠረውን ፍጡር ሁሉ በያለበት ስለሚጠብቀው በረከቱም ይደርሳችኋል። ይድረሳችሁ በረከቱ የድንግል ማርያም ልጅ ኢየሱስ ክርስቶስ ቸሩ መድኃኔዓለም ሁሌም ደስ ይላል። እንግዲህ እኛን ለማዳን ሁሉን ነገር የሆነው መስዋዕት የሆነው ፍቅርን ሁሉ ያስተማረን እሱ ነውና የሚያደርጉትን አያውቁትምና ይቅር በላቸው ያለው ጌታ ኢየሱስ ክርስቶስ እንግዲህ እግዚአብሔር አምላክ ሁሉን በሚያሸንፍ ቃሉ የእሱን ቃል እየሰማን እየተመገብን ምግብ ነው የእሱ ቃል የማይጠገብ ምግብ ማለት ነው። ከወይን የጣፈጠ እና እግዚአብሔር አምላክ ሁሌም በያለንበት ሰላማችንን ያብዛልን። እንግዲህ የተቸገሩትን በቸርነቱ እሱ ጓዳ ጎድጓዳቸውን ይሙላልን፣ ያዘኑትን ሁሉ ያጽናናልን። በሰው ሀገርም እንግዲህ በስደት ያላችሁ እህት ወንድሞቻችን እናት አባቶቻችን ሁሉ እግዚአብሔር አምላክ የልቦናችሁን ሀሳባችሁን ሁሉ ይሙላላችሁ። እሱ አለሁ ይበላችሁ። የመድኃኔዓለም ወዳጆች
እናንተ የምትወዱት እሱም የሚወዳችሁ በረከቱን ያብዛላችሁ፣ በየቤታችሁ ይግባ። የእሱ በረከት የማያልቅ ነውና። የሰው ስጦታ ያልቃል፣ የእሱ ግን አያልቅም። ሁሌም የእሱ ስጦታ የማያልቅ ሁሌ በቸርነቱ ሁሉን ነገር የሚባርክ ነውና በረከቱን ያብዛልን በያለንበት። አገራችንንም ደግሞ ሰላም አድርጎ በውጭም የተሰደዳችሁት ወደ ሀገራችሁ መጣችሁ በሰላም የናፈቃችኋትን ሀገራችሁን እንድታዩ እንዲሁም እንድትኖሩባት፣ ያልወለዳችሁ እንድትወልዱ፣ ያገባችሁ ደግሞ በደስታ እንድትኖሩ እግዚአብሔር አምላክ ቸርነቱን ያብዛልን። ሀገራችንን ሰላም ስትሆን ነው ሁሉም እንግዲህ በደስታም በሰላም መኖር የሚቻለው። ሰርቶም መኖር፣ ሰርቶም ልጅ ማሳደግ፣ ሰርቶም እናት አባት መርዳት መጦር የሚቻለው በሀገር ስለሆነ ሀገራችንን እሱ እግዚአብሔር ሰላሟን ያብዛልን። ይሄንን በዛም የምንሰማውን ክፉ ነገር ሁሉ እሱ ያርቅልን፣ ያስወግድልን። ዳር ድንበሯን የሚጠብቋትን ሁሉ እሱ በቸርነቱ ይጠብቃቸው። ዳር ዳሯን እሳት ማሏን ገነት ያድርግልን። ሀገራችንን ኢትዮጵያን ይባርክልን። እስካሁን በነበረን ቆይታ አመሰግናለሁ። ሰላም በያላችሁበት ይብዛላችሁ። የዓመት ሰው ይበለን። አመሰግናለሁ። እና ደስ ይላል ብታዩ። በቃ እናቶች አሉ፣ አባቶች አሉ፣ ዘማሪያን አሉ። ታቦቱ እየዞረ ደስ በሚል በቃ አለ አይደለ? ሁሉም በየማረጉና በየደረጃው እንደዚህ ባማረና በሰመረ መልኩ በእልልታና በጭብጨባ በዝመራ በመዘምራን ታጅቦ የመድኃኔዓለም ጽላት ሀገራችንን ሰፈራችንን ባርኮ በሰላም ወደ መንበረ ክብሩ ገባ ማለት ነው። እና እግዚአብሔር ይመስገን፣ እናመሰግናለን። አይዟችሁ፣ ተስፋ መቁረጥ የለብንም። እሱን ካመን ሁሉም ነገር ይሆንልናል፣ ሁሉም ነገር ይደረግልናል። ምክንያቱም የሞተው ለኛ፣ የቆሰለው ለኛ፣ የተንገላታው ለኛ፣ የተጎተተው ለኛ፣ የተገረፈው ለኛ፣ ወንበዴዎች መካከል ላይ ሰቅለው በርባንን ፍታልን። ሰላም ይናርዶስ ሎቪቱ ቤተሰቦች ውድ ወገኖቼ እንኳን አደረሳችሁ እላችኋለሁ። እንግዲህ ለመድኃኔዓለም ለዓመታዊ ክብረ በዓሉ ማለት ነው። ውድ ቤተሰቦቼ፣ ውድ እህቶቼ፣ ወንድሞቼ እጅግ በጣም ደስ ይላል ማለት ነው። የዛሬ ቀን ያሳለፍኩት በጣም ደስ ብሎኛል፣ ደስተኛ ነኝ። እኔን እንግዲህ እንዲህ በቃ መቼ መጥቼ እንደ ይሄንን ለማየት ስናፍቀኝ ነበረና እናንተም ደግሞ እንደዚህ እንዲያኔ ስናፍቃችሁ